አድማጮች የአዲስ አበባን ህዝብ ወይም አዲስ አበባን ከአማራ ህዝብ በተለይም ከህልውና ትግሉ የመነጠል እንቅስቃሴ ሰፋ ብሎ እየተስተዋለ ነውና እንደዚህ ያለው እንቅስቃሴ በእንጭጩ ካልተቀጨ አደገኛ መልክ እየያዘ መሄዱ አይቀርም። ይህን እንቅስቃሴ ገና ከጅምሩ ማጋለጥ የሚቻለው ደግሞ በጣም ወሳኝና ድፍረት የተሞላበት ድፍረት ብቻ ሳይሆን ዕውቀት የተሞላበት ብቻ ሳይሆን ለህዝቡ በሚገባው መንገድ መግለጥ ያስፈልጋል ነው። ስለዚህም ምን እየተባለ ነው የሚለው አንዳንዶቹ በማር የተለወሰ መርዝ ሲቀርብላቸው መደናገር ውስጥ እንዳይገቡ እስካሁን ድረስ የተመጣበትን ርቀት እንደገና ወደ ኋላ ሊጎትት በሚችል መልኩ የሚደረግ ማንኛውንም እንቅስቃሴ ፊት ለፊት መግጠም መታገልም አስፈላጊ ነው የሚል እምነት አለኝ። እነዚህ ላይ የምናነሳቸው ነጥቦች ይኖራሉ። አበይት ጉዳዮችና ወሳኝ አጀንዳዎች የተወሰኑትን ለእናንተ የሚጠቅማሉ ያልነውን ይዘን መተናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። አድማጮቻችን አዲስ አበባን ከአማራ ህዝብ በተለይም ከአማራ ህዝብ የህልውና ትግል የመነጠል እንቅስቃሴን በተመለከተ አደገኛ ስሌቱን ምንድን ነው የሚለው እናነሳለን። ከ4 ኪሎ እስከ አዲስ አበባ ከዲሲ ከ4 ኪሎ እስከ ዲሲ ወይም ከዲሲ እስከ 4 ኪሎ የተዘረጋ መረብና እንቅስቃሴም በሂደት እያንዳንዱ ኔትወርክ በትንትኑ እየወጣ እየተገለጠ መሄድ አለበት። ከዚህ በኋላ በህዝብ ጀርባ እንዲቆምር ማንንም መፍቀድ አስፈላጊ አይደለም። በጣም በቅንነት በየዋህነት የሚንቀሳቀሱ አሉ። ከበስተጀርባ ያለው ምን እንደሆነ በውል የማይለዩ አንዳንዶች ከራሳቸው የግል ፍላጎትና ኢጎ በመነሳት እኔ ያላቦካሁት ነገር በፍጹም መጋገር የለበትም ከሚል እምነት ተነስተው ሲያበቁ በአማራ ህዝብ የግለሰብ ጉዳዮች ከአማራ ህዝብ ትግል በላይ ኢንተርቴን የሚደረጉበት እድል እንደሌለ ከዚህ ቀደም ደጋግመን ተናግረናል። ማንኛውም አካል ሊሆን ይችላል እንዲህ ያለ እንቅስቃሴ ውስጥ ሲገባ የእውነት ቆርጦም ፊት ለፊት ገጥሞ መታገል ወሳኝነት አለው። ሙቅ ቤት ዞረሽ ሞጣሽ እንደሚባለው የኦህዴድ አጀንዳ በተለያየ መልኩን እየቀያየረ መንገዱን እየቀያየረ ሲመጣ በዝምታ ሊታለፍ አይገባውም። በተለይ የብአዴን አምስተኛው ረድፍ ሽንፈት ካጋጠመው በኋላ ሽንፈቱን እንደገና መልሶ መደበቂያ ሲያጣ አማራው ላይ መደበቂያ ሲያጣ አዲስ አበባን የመሸሸጊያ ጫካ ለማድረግ ደግሞ የመሞከር እንቅስቃሴ አለ። በእርግጠኛነት ግን መናገር የሚቻለው የብአዴን አምስተኛው ረድፍ ተመቶ ከአማራ ትግል ውስጥ እንደተነቀለ ሁላ አሁንም ከሚደረገው እስከ ፍጻሜው እየተከተለ እንቅፋት ለመፍጠር የሚሞክረው ቡድን እየተመታ እየተጋለጠ ዳር እየያዘ ነው የሚሄደው። ስለዚህ ልክ ጎንደር፣ ጎጃም፣ ሸዋ፣ ወሎ መደበቂያ ሊሆኑ እንዳልቻሉት ሁሉ አዲስ አበባም ለእንዲህ ያለው እንቅስቃሴ መሸሸጊያ አይሆንም። በተንተን አድርገን ዘርዘር አድርገን የአዲስ አበባ ህልውናን ጉዳይ በሌላ መንገድ አጀንዳ ሊፈጥሩለት እየፈለጉ ያሉ አካላት የአዲስ አበባ ህዝብ ታርጌት የተደረገው ጠላት የተደረገው የአዲስ አበባ ህዝብ ዋነኛ የሥርዓቱ መምቻ የተደረገበትን ሁለት መሰረታዊ ምክንያቶች አንስተን ሁለቱም ሌሎች አካላት እየተራወጡ ያሉ ሌላ የግል ስውር አጀንዳ ያላቸው አካላት ወይም ከግል ፍላጎታቸው አንጻር የሚራወጡ አካላት በእነዚህ ሁለት መሰረታዊ ፒላሮች ውስጥ ድል ፈንታ አላቸው የሚለውን በተን ዘርዘር አድርገን ለማየት እንሞክራለን። ወደ ውይይታችን የገባችሁ አካላት የገባንበትን ቻናል ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉና ተከተሉን። እስከ ፕሮግራማችን ፍጻሜም ድረስ አብራችሁን ቆዩ። በቀዳሚነት ላይክ ያላደረጋችሁ ላይክ አድርጉ፣ ቻናሉን ሼር ያላደረጋችሁ ሼር አድርጉት። የአማራ ህዝብ በማንነቱ ተጨፍጭፎ በገፍ ሲቀበር ችግኝ እየተከልኩበት ነው አልከን። መቃብሩን ከፈትከው፣ አማራ ይቀበርበታል በገፍ ከዛ ችግኝ ትተክልበታለህ። ይሄንን በአደባባይ ነው ያለን። ሞታችንን አስቀር ብለው እንደ ህዝብ ተሰብስበው ጥያቄ ሲያቀርቡለት ምንድን ነው ያለው? እኔ የሰፈር ሚሊሻ አይደለሁም። ይሄንን ነው ያለው። የሰፈሩ ሚሊሻ የሚባለው ነው ማን ነው የሚመራው ብለን ጠየቅን። እኔ የሰፈር ሚሊሻ አይደለሁም ካለ በሰፈር የተሰማራው ሚሊሻ የማይጠብቀው ከሆነ የአማራ ህዝብ ብቸኛ አማራጭ ያለው ብቸኛ እድል ራሱን መጠበቅ ነው። ለዓለም ሺህ ህጎች አውጥቶ ሊፈነዳ ይችላል፣ ጉዳያችን አይደለም። የአማራ ህዝብ ራሱን ለመጠበቅ የወሰደው እርምጃ ሌጂቲሜት ኮዝ አለው። ይህንን እስከምንሞት ድረስ እንታገልበታለን። የሰፈርህ ሚሊሻ ያለው የሚሊሻ አደራጅ መንግስት የሚባለው አካል ነው። የመንግስት ስልጣን ይዣለው የሚለው አካል ነው። ሚሊሻ አደራጀው እሱ ነው። ሚሊሻ አደራጅቶ ሲያበቃ ያደራጀውና ተልኮ የሰጠውን ሚሊሻ መጠበቅ የሱ እንጂ የኛ ኃላፊነት እኮ አይደለም። ማሰማራት፣ ህዝቡ እንዲጠብቁ ማድረግ፣ ደሞዝ የሚከፍለው እሱ አይደለም እንደ ሚሊሻ ብሎ ያሰማራው አካል ህዝብ እንዲረሽን ያደረገው ልዩ ኃይል ብሎ ያሰማራው አድማ ብተና ብሎ ያሰማራው መከላከያ ብሎ ያሰማራው አካል በህዝባችን ላይ ቃታ ስቦ ሲገድል የሚውል ነው። ስለዚህ መቃብሩ ተከፈታለ። አዎ መቃብሩን ከፍታችሁታል። የነገርከን አሁን አብይ አህመድ ለበዓሉ መቃብሩ ተከፈተ ስትል ክርስቶስ ያላዛርን መቃብር ከፍቶ ና ብሎ እንደተጣራው አይነት አይደለም።
ወይም በትንሣኤ እንደተከፈተው መቃብር አይደለም ሙታን ሕያዋን ሆነው የተነሱበት። አብይ አህመድ ወደ ስልጣን ከመጣህበት ጊዜ ጀምሮ ሕያዋንን ማለት በሕይወት ያሉትን እያለቁ ወደ መቃብር እንዲሄዱ ነው የተደረገው። በነገራችን ላይ እንደው መቃብር እንኳን ያገኙ እኮ ዕድለኞች የተባሉበት አብይ አህመድ ወደ ስልጣን ከመጣ በኋላ ባደረገው አውዳሚ የመጀመሪያው የቀዳሚ ጦርነት በአማካኝ ከ700-800 ሺህ እስከ 1 ሚሊዮን የሚደርስ ኢትዮጵያዊ ቦስ ሳይድስ አልቋል የሚባለው በዛ ጦርነት ሂደት ዓለም አቀፍ ሪፖርቶች እንደሚያሳዩት አብዛኛው ኃይል በዚያ ስምሪት የወሰደው አብዛኛው የሚባለው ኃይል በየጢሻው ወድቆ ነው የቀረው። የአሞራ ሲሳይ ነው የሆነው፣ የጅብ ቀለብ ነው የሆነው አብዛኛው። እንኳን ትላንትና ዛሬ በአማራ ክልል የአማራን ሕዝብ እንኳን ትጥቁን ቀበቶውን ሱሪውን አስፈታለሁ ብሎ ፎክሮ ከገባ በኋላ የሚያልቀው ሚሊሻ በየጢሻው የሚወድቀው አድማ በተና ምትለው ሚሊሻ ምትለው መከላከያ ምትለው ምናምን በሙሉ ማን ነው የሚያነሳው? አለ እንዴ? አስከሬኑን ያነሳሉ እንዴ? የእውነት የማይዘገን ነው። አረም እንደው ጭንቅላቱ ያንን መሸከም የሚችል ካለ እስኪ ወደ ኢትዮ ሰገነት ቴሌግራም ቻናል ገባ በሉና ቪዲዮዎችን ፎቶግራፎችን ተከታተሉ። እስኪ የሚችል አቅሙ የሚችል ካለ ሂዶይ የአብይን ወንበር ለማስጠበቅ ስምሪት ወስደው አማራ ሕዝብ መካከል የተሰማራ ሚሊሻ አድማ ብተና መከላከያ ምን እንደሚገጥመው ሂድና የሰው ልጅ ሆነ መቼም የሰው ልጅ በእንደዛ ሁኔታ ማየት እንዴት እንደሚዘገንን በየቦታው ተጎራርዶ ተጥሏል። አብይ ጉዳይ አይደለም። የትንሣኤ በዓል 20 ሰዎች ቤተ መንግሥት ላይ ሰብስቦ 50 ሰዎች ዘይትና ስንዴ እየሰጠ ካሜራ በየቦታው አድርጎ ግለሰቦች የሚሰሩት የበጎ አድራጎት እንቅስቃሴ መንግስት የሚባል እኮ የመንግስት እንደው ቅርጽ ቢኖራቸው ኑሮ ሬጉላተሪ ነው። መንግስት ፖሊሲ አውጥቶ አገር የምታድግበትን አቅጣጫ ያመላክታል። ችርቻሮ ስንዴና ምናምን ዘይት ነጋዴ የሆነ በሌላ አቅርቦት በሌለ ምርት ነጋዴው ላይ ፕራይስ ኢንዴክስ አውጥቶ አስገዳጅ ይሄንን ትሸጣለህ በዚህ ታደርጋለህ የሚል አገሪቷን እኮ መቀመቅ እየከተተ ያለ ኃይል። አብይ አህመድ ስትመጣ ግን መቃብር ተከፈተ። አዎ ተከፈተ መቃብሩ። በነገራችን ላይ በድሮ ጊዜ እንደምታውቁት ነገስታቱ፣ መኳንንቱ፣ ሌሎቹ መቃብር ያሰራሉ። አሁንማ ነገስታቱ መኳንንቱ ብቻ አይደሉም። አሁን ማንኛውም ሰው ገና ሳይሞት የሚቀበርበትን መቃብር ፉካ ገዝቶ በቤተሰቡ ልክ ገዝቶ ሲሞቱ የሚቀበሩበት ብሎ የሚያስቀምጥ ብዙ አይደለ? ሰው ሲሞት መቃብሩ ይከፈታል፣ ሄዶ ይገባል። አብይ አህመድ እንዳለው መቃብሩ ተከፈታል። ኢትዮጵያችን ነው ያለው መቃብሯን ከፍተዋለች አለ። አዎ አብይ በመምጣቱ ምክንያት መቃብሮች ተከፈቱ። ተዘግተው የነበሩ መቃብሮች በሙሉ ተከፈቱ። ተሰናድተው ያሉ ጉድጓዶች ተከፈቱ። በገፍ እንዲያልቅ እየተደረገ በጅምላ ኢትዮጵያዊ እየገባ ተቀበረበት። ሪያሊቲው ይሄ ነው፣ እውነታው ይሄ ነው። ይሄንን ተቀብሎ መሄድ ነው። ወደ ይሄ እሱ ብዙ ያለበትን ዲስኩር ከዚህ በላይ ጊዜ ሳናባክንበት ወደ ቀጣዩ እንሂድ። በትላንትናው ከትላንት በስቲያም ጨረፍረፍ አድርገን ያነሳንላችሁ በተለይ የትግራይ በጣም ደጋግመን ተናግረናል። አክሱም ላይ አደገኛ እንቅስቃሴ ርዕስ አድርገነው ነው የመጣ ነው። በቀደም ኦህዴድ አቅዶ ነው እየሰራ ያለው። ትግራይ ላይ ያላችሁ የትግራይ ተወላጆች ነገሩን በጥንቃቄ እዩት። 4 ኪሎ ለአክሱም ከዚህ ቀደም የደገሰው ድግስ ማህበረ ዴጎ ነው። የመጀመሪያው መስዋዕትነት ከፋይ ጭዳ የምትሆኑት እናንተ እዛ ያላችሁት ስለሆነ በጣም ጥንቃቄ አድርጉ። የሃይማኖት እሳት ለማራገብ እየሞከረ ነው። ይሄም ሁለት መሰረታዊ ዓላማ አለው፣ ነግረናቸዋል። አንደኛው ትግራይ ላይ ተላላኪ መንግስት ለማቋቋም አዋጅ ጠቀሰ፣ ደንብ ጠቀሰ፣ ህገ መንግስት ጠቀሰ፣ ሁሉንም ብትንትን አድርገን ወንበዴ እንደሆነና ምንም የህግ መሰረት እንደሌለው አስረዳን፣ ተከራከርን። ነቢለሌን ይዞ ህግ ክርክር ለማድረግ ሞከረ። ምንም ተቀባይነት የለውም፣ ፎርሽ ነው። በወንብድና አብይ አህመድ የተናገርኩት ህግ ነው ባለው መሰረት ያንድ ዱርዬ ሰው ህግ ንግግር ነው ህግ ተደርጎ በአገሪቷ ውስጥ ያለው እንጂ ህገ መንግስትም አዋጅም ምንም እየሰሩ አይደለም። ይህንን ተናገርን። ሉፖሉን ከተጠቀመ የህገ መንግስት ምንድነው ቀዳዳዋን ተጠቅሜያለሁ ካለ ሊመጣ የሚችልበት አደገኛ መስበር ብለን ገለጥን። ምንድነው ያ ሊመጣ ይችላል ያልንበት አደገኛ ነገር ምንድነው? ህገ መንግስት ላይ የተጠቀሰ ነገር መርጦ እሱን ጠቅሶ ከመጣ በህግ ይመራል ማለትም ባይሆን እንኳን
በክልሎች ላይ የሰብአዊ መብት ጥሰት በሚፈጸም ጊዜ ክልሎቹ ያንን የሰብአዊ መብት ጥሰት ማስቆም አልቻሉም ተብሎ ከታመነ ፓርላማው ተጠርቶ ስብሰባ አድርጎ የፌዴራሉ መንግስት ይህን የሰብአዊ መብት ጥሰት ገብቶ ያስቁም ብሎ ጣልቃ እንዲገባ ፈቀደለት በሚል መንገድ ሊገባ ይችላል። የጦርነት ማስጀመሪያ ምክንያት ዓለም አቀፉን ማህበረሰብ ለማሳሳት በትግራይ ዋይድ የሆነ መጠኑ ሰፊ የሆነ በክልሉ መንግስት የሚደገፍ የሰብአዊ መብት ጥሰት አለ የሚል ነገር ለመግቢያ መጠቀም አለባቸው። እሷን አጀንዳ መሳብ አለባቸው። ለዚህ ዓላማ ሲባል አክሱም ላይ የሃይማኖት ግርግር ጊዜ እየተጠበቀ የሚነሳ ሃይማኖት ግርግር እንዲነሳ ተደረገ። ተንኳሽም ተተንኳሽም ያስቀምጣሉ። እንደምታውቁት የትግራይ ላይ ያለው የኢትዮጵያ ኦርቶዶክስና ፌዴራል ላይ ያለው የኦርቶዶክስ መዋቅር ተለያይተው ሁለት ድንበር ካቆሙ ዓመታት ተሻግረዋል። እንደዚሁ ደግሞ አዲስ አበባ አለው የሚለው መጅሊስና በትግራይ ያለው መጅሊስ የተለያዩ ናቸው። አዲስ አበባ ያለው የእነ ሀጂ ቱፋ መጅሊስ ይደበቅ፣ እነ ሀጂ ቱፋ ተደበቁ። ማህበረ ዴጎ ላይ የአክሱም ወጣት ተሰብስቦ አብይ አህመድና ሰራዊቱ እየረሸኑ ገደል ሲከቷቸው አብይ አህመድ በርታ እያልክ ግፋ በለው ረሽን እያልክ ስታግዝና ስታበረታታ የነበራችሁት እነ ሀጂ ቱፋ ምን አንደበት አላችሁ አሁን ይህንን ለማለትና አይ አክሱም ላይ ምናምን ብላችሁ የሃይማኖት ጥቃት ተፈጸመ ብሎ ለመከራከር? ምንም አንደበት የለም። በነገራችን ላይ የነ ሰረቀ ብርሃን ችግር እንደተጠበቀ ሆኖ ትግራይ ላይ ያሉት አካላት የሰሩት ደባ እንደተጠበቀ ሆኖ ቀላል ያልሆኑ ጳጳሳት የኦርቶዶክስ ጳጳሳትም ደብረ ዳሞ በጥይት እየተመታ ነው እያለን እየጮህን እዚህ ዲሲ ማነው አሜሪካን ያሉ አገር ቤት ያሉ ያን ጊዜ በቃ አንሰማም ብለው ነበረ። ግፋ በለው በርታ ነው የሚሉት። አረ ወደ ደብረ ዳሞ እየተተኮሰ ነው፣ ወደ አክሱም እየተተኮሰ ነው፣ ኦህዴድ ሆን ብሎ እዛ ያሉ አብያተ ክርስቲያናትን ሊያጠፋ ነው በምንልበት ጊዜ እናንተ ወያኔ ልታድኑ ነው የሚል ነበር መከራከራቸው። አባቶች ምን እላቸው ግብ ግብ ነበረ በጣም። አሁን ብድግ ብለህ አብይ አህመድ ባስቀመጠው አቅጣጫ የነብርሃኑ ጁላ መግቢያ ቀዳዳ እንዲያገኙ መከላከያ የሚባለው ሩጦ የሚገባበት የህግ የሚመስል ፍሬምወርክ እንዲያገኝ ለመስራት ከሰብአዊ መብት ጋር ከምናምን ጋር አያይዘህ ለመንተፋተፍ እየሞከሩ ያሉትን ትግራይ ላይ ያለህ ኤሊት በሙሉ ከነቃ አንድ ሆነህ እንደዚህ አይነት ነገሮች ክፍተቶች እንዳይፈጠሩ መከላከል ነው። አለበለዚያ ግን ቀዳዳው በዚህ መንገድ እድል ያገኘ እንደሆነ ኦህዴድ ሊጠቀም የሚችለው ሊወስድ የሚችለው እርምጃና ሊመጣበት የሚችለው መንገድ አደገኛ መሆኑን መረዳት ማየት ያስፈልጋል። ስለዚህ አክሱም ላይ የሃይማኖት ወጀብ ለማስነሳት የሚደረገው ሙከራ በፍጥነት ማክሸፍ ያስፈልጋል። ይሄ ቤት አማራ ወሎ ላይ ሞክረው የከሸፈባቸው ነው። የጎንደር ላይ ብዙ ሞክረው ደጋግመው የከሸፈ ነው። እንደምታውቁት ጎጃም ላይ በጣም በተደጋጋሚ ጊዜ ሞክረው የከሸፈ ነው። አልሳካ ስላለ ሊሆን ስላልቻለ አርሲ ላይ ባልተቋረጠ ሁኔታ ያው ክርስቲያኑ እየታረደ እንደሆነ የምታዩት ነው። በገፍ በጅምላ እየተቀበረ ኦርቶዶክሱ ተሳዳጅ ነው። ጉዳዩን የሃይማኖት መልክ እንዲይዝ ያልተሰራ ስራ የለም። ቤተክርስቲያኗ ራሷን እንድትከላከል አማንያኗን ሊከላከል የሚችል የቤተክርስቲያን መዋቅርና ይህንን ሊያስፈጽሙ የሚችሉ ጳጳሳት ባለመኖራቸው ክርስቲያኑ ያው ተሳዳጅ ሆኖ እንደቀረ ነው። ሰው በማናቸውም መልኩ ችን ክፍተት ለመጠቀምና የሰብአዊ መብት ጥሰት ተፈጸመ ብሎ ለመምጣት የሚሞክር አካል ስለሚጠቅሰው የህገ መንግስት አንቀጽ ተጨንቄ አይደለም የምነግርህ። ሲመጣ እንደምታውቁት ልምዱ ስላላችሁ ስለምታውቁት በሃይማኖት ጉዳይ የሰብአዊ መብት ተጣሰ የሚል መግለጫ ያወጣል አክሱም ተቀምጦ። ይህንን መግለጫ ያወጣኸው ትላንትና ማህበረ ዴጎ ላይ አውጥተው የረሸኑ አካላት እንዲመጡ ነው? መግቢያ ነው? ብአዴን የሰራውን ስህተት የምታውቁት ነው። የአብይ አህመድ ሰራዊት ተልትሎ ገብቶ አማራውን እንዲጫወትበት የፈቀደው በደብዳቤ ፈቅዶ ነው ብአዴን። አብይ አህመድ ሰብአዊ መብት ጥሰት ተፈጸመ ብሎ የሚልከው ሰራዊት እህቶችን የሚደፍር አይደለም እንዴ? እየረሸነ ጉድጓድ የሚከት አይደለም እንዴ? አማራው ጋር የፈጸመው ነው፣ ትግራይ ላይ የፈጸመው ነው፣ አፋር ላይ የፈጸመው ነው፣ ኦሮሚያ ላይ ህግ በሌለበት ያለ ህግ አይደለም እንዴ ነጻ እርምጃ እየተወሰደ ባገኙት ቦታ ሁሉ እየረሸኑ አይደል የሚጥሉት የኦሮሞ ተወላጁን ራሱ። ይሄን አይደል እንደ ሽመልስ አብዲሳ የሚያደርጉት? የፖለቲካ ተቃውሞ የሚያሰማባቸውን ማናቸውም አካላት ይሄን አይደል እንደሚያደርጉት? ዓለም አቀፍ ሚዲያዎችና ተቋማት እንዳጋለጡት ራሱ አብይ አህመድ ፖለቲካዊ ቅራኔ ወይም ቅዋሜ የሚያነሱበትን አካላት የሚቃወሙትን ሁሉ የሚገልበት ስውር ያለ ህግ ገዳይ ቡድን አደራጅቶ አይደለም እንደሚመራው ኮሮኔ ገኛ የሚባለው ቡድን አብይ አህመድ የሚመራው ቡድን አይደለም። እኛ ስንለው የሚዘገንነህ አካል ሮይተርስ አይደለም እንደ አጥንቶ ሲያበቃ ማን እዚህ ውስጥ ስምሪት እንደወሰዱ ቲሙን ማን እንደሚመራ የነገረ። ስለዚህም ጥንቃቄ ቢደረግ ጥሩ ነው። አለዛ ግን የባሰውና የከፋውን መጥራት እንዳይሆን ነው። እንደ መረጃ የአማራ የሕክምና ማህበር ምክትል ፕሬዝዳንት ዶክተር አብርሃም
በመፈታቱን ሰምተናል። ዶክተር አብርሃም በእንጅባራ ሆስፒታል የአጥንት ሕክምና የቀዶ ጥገና ስፔሻሊስት ነው። የአማራ የሕክምና ባለሙያዎች ማህበር ምክትል ፕሬዚደንት ነው። እንደምታውቁት በአማራ ክልል አሁን የአማራ ተብሎ በሚጠራው ክልል አማራ ክልል ተብሎ በሚጠራው ውስጥ መምህራንንና የሕክምና ባለሙያዎችን ታርጌት ያደረገ እስር አለ፣ ግድያ አለ። ይሄ ተመልከት፣ ቢቢሲ ላይ ግባና ስፔሻሊስቶች ላይ በነገራችን ላይ ባነጣጠረው ሁኔታ እንቁ የተባሉ አሉ የሚባሉ አንዳንዶቹ በልዩ ሁኔታ በአገሪቷ ውስጥ በዛ መስክ ላይ ሌላ ባለሙያ የለም የሚባልለትን ስፔሻላይዝ አድርጎ የሚሰራ ሐኪም በጥይት ግንባሩን ብለው ደፍተው ሜዳ ላይ ጥሉላል። ይሄንን አሁን እኛ ስንጮህ ልባችን እስኪወርድ የጸውንበትን ዓለም አቀፍ ሚዲያ አሁን ደግሞ በየቀኑ በየተከታታይ እነዚህን እየዘገበ ነው። አማራው ላይ ኤሊቱን ያነጣጠረ ግድያ አለ። ይኸውልህ ጋዜጠኛ ሆነው ንቁ የሆኑ የአማራ ተወላጆች በሙሉ እስር ቤት ናቸው። የሰብአዊ መብት ተማጋች ፖለቲካሊ ተከራካሪና የነቃ ተሳትፎ የሚያደርጉት በሙሉ ከፊሉ እስር ቤት ነው። ከፊሉ በጦርነት ሰበብ እየታደነ ይገደላል። ከፊሉ ተሰውሮ የት እንደደረሰ አይታወቅም። ከፊሉ እግሬ አውጪኝ ብሎ ባገኘበት እየተሰደደ በየበረሃው ይሞታል። ጄኖሳይድ ማለት ይሄ ነው። የአንድን ማህበረሰብ ኤሊት በተጠና ሁኔታ የመቀነስ የማጥፋት እንቅስቃሴ ነው። ይሄን እያየ ሌላ ነገር ላይ ነው የምታተኩረው። አሁን እዚህ ላይ ተንተረሰህ ወደ ሌላው ወደ ቀጣዩ እንድትመጣ ያስፈልጋል። እዛው ጋር ልሂድልህ። ይኸውልህ ጀርመን በዛሬው ዕለት እንደ መረጃም ያዙትና ጀርመን አንድ ጥሪ አቅርባለች። በርሊን ላይ የሱዳን የሚካሄደውን ጦርነት የሚያስቆም ኮንፈረንስ እያዘጋጀች ነው። በዘላቂነት ሱዳን ውስጥ እየተደረገ ያለ ጦርነት በዚህም በዚያም ሲቪሊያኑን እየጨረሰ ነው ወዘተረፈ በሚል ዳጋሎና አልቡርሃን የሚዋጉት ካርቱም ላይ ነው አይደለም፣ ዳርፉር ላይ ነው። ፕሮክሲ ነው። በውጭ ያሉ አካላት ኢንተረስት አለበት። የውክልና ጦርነት ነው፣ የሱዳናውያን ጦርነት አይደለም። ከካርቱም ቆይና ካርቱምን እዛ ጋር ትተው አዲስ አበባ ጋር ርዕሰ ጉዳዩ ላይ ያነሳሁትን ነጥብ ልምጣልህ ዛሬ አዲስ አበባን ከአማራ ሕዝብ የመነጠል ከአማራ ህልውና የመነጠል እንቅስቃሴ በዘላቂነት በቅድ እየተመራ ኦህዴድ እያደረገው ነው። ይሄን ታውቃላችሁ። አሁን በጣም እጅግ አደገኛው ነገር በአማራ ሕዝብ ስም የሚምሉ በአማራ ሕዝብ ታጋይነት የምናውቃቸው አካላት የአማራን ሕዝብ ትግል ሰበብ ፈጥረው ከግልጓቸውም ከቡድን ፍላጎታቸውም ተነስተው አደገኛ እርምጃ ውስጥ እየገቡ ነው። ተው ሊባሉ የሚገባቸው በእንጭጩ ይሄ ስብስብ በጊዜ መጋለጥ አለበት። አዲስ አበባ ላምጣልህ። አብይ አህመድ ከትግራይ ሲወጣ ከእንግዲህ በኋላ መቀሌ የፖለቲካና የኢኮኖሚ የስበት ማዕከል አይደለችም፣ ከበሻሻም የተሻለች አይደለችም አለ። እችኑ ያዛትና ሽመልስ አብዲሳ ወዳለው ንግግር ተመለሰ። ሽመልስ አብዲሳ አዲስ አበባን ኢሬሌቫንት እናረጋታለን አለ። አንድ በልልኝ። ነፍጠኛን በሰበረን ቦታ ሰበር ነው አለ። አየው፣ አዲስ አበባን ኢሬሌቫንት እናረጋታለን አለ። አንድ በል። ነፍጠኛን በሰበረን ቦታ ሰበረን አለ። የት ላይ? መስቀል አደባባይ ላይ፣ አዲስ አበባ ላይ። ይሄን ያዝና አብይ አህመድ ያደረገው ንግግር ጋር ሂድ። ገላን ተፈናቀለ፣ ብቹ ተፈናቀለ፣ እንትና ተፈናቀለ፣ ከሌ ተፈናቀለ ብሎ ጎሳ ጠራለ። ተፈናቀሉ ያላቸውን ጎሳ አፈናቀለ ብሎ ማንን ፈረጀ? የ1999 ስታቲስቲክስ ውሰድ ጌታዬ። የማታውቀው ፖለቲካ ውስጥ አትዋኝ። እንዴ የ99 የመጨረሻው የህዝብና ቤት ቆጠራ 99 የተደረገ ስታቲስቲክስ ነው። በነገራችን ላይ አዲስ አበባ ላይ አዲስ አበባ 1 2 እየተባለ የሚደረግ ቆጠራ የለም። በብሔር ነው የምትቆጠረው። በወል አዲስ አበባ ላይ ለምሳሌ 7 ሚሊዮን ካለ 7 ሚሊዮን ይኖራል። ከ7 ሚሊዮን ውስጥ 52.5% ወይም 60% አማራ ነው ብለው ነው የቆጠሩት። በተለይ 1997 የምርጫ ሁኔታ በአስደንጋጭ ሁኔታ ኢህአዴግን ለሽንፈት ከዳረገው በኋላ የተፈጠረ ድንጋጤ 99 ላይ በጣም በጥንቃቄ በህዝብና ቤት ቆጠራ እንዲደረግ ተደርጎ በኢኮኖሚም በህዝብ ብዛትም ማን ነው በከተማዋ ላይ የበላይ የሆነው፣ እንዴት ኢህአዴግ በዝረራ ሊሸነፍ ቻለ የሚል ግምገማ ነው የተደረገው። በዚሁ መሰረት ሲቆጠር ከከተማዋ ህዝብ ከግማሽ በላይ የሚሆነው አማራው ነው። በኢኮኖሚም በተመሳሳይ ሁኔታ ጉራጌው፣ አማራው፣
በኢኮኖሚ መስኮች ላይ በንግድ መስመሮች ላይ በስፋት አለ ተብሎ ተጠና። ከዛ ቀጥሎ በሲቪል ሰርቪስ የሚል አጠኑ። አጠቃላይ የፌዴራል መስሪያ ቤቶች እዛ ነው ያሉት። ሲቪል ሰርቪሱ ተጠና። እኔ አይደለም ያልኩት፣ አብይ አህመድ የተናገረው ንግግር እኮ አለ። በፐርሰንት እያወጣ አማራ እያለ እየጠራ ኢትዮጵያ አየር መንገድ ይሄን ያህል አማራ አለበት፣ ኢትዮ ቴሌኮም ይሄን ያህል። ነገ ከነገ ወዲያ ቪዲዮ እናመጣላችኋለን። ሰው እያንዳንዱ የፌዴራል መስሪያ ቤት ባለው የአማራ ተወላጅ መጠን ተመዘነና እነዚህ መስሪያ ቤቶች ሪፎርም ተደርጎ አማራው መነቀል አለበት ተብሎ ተወሰነ። እነ ካሳንቺስ፣ እነ ፒያሳ፣ እነ ቂርቆስ፣ እነ መርካቶ፣ እነ ሜክሲኮ ተጠኑ። በዚህ ከተማ ውስጥ ከ50 በመቶ በላይ ከ52 ከ55 ከ56% በላይ የሆነው አማራ የት ጋ ነው ያለው የሚለው ተጠና። ኢህአዴግ በ97 ከተሸነፈ በኋላ በአዲስ አበባ ለመሸነፉ ምክንያት አማራው በቀዳሚነት ከዚያም ጉራጌው ነው ብሎ ከደመደመ በኋላ ጉራጌውን ከገበያው ለመንቀል አማራውን ከከተማው አቅሙን ለመቀነስ ምንድን ነው የተጠቀመው? አማራውን ከከተማ ልጥረገው አይደለም ያለው። አሁን ኦህዴድ እንደሚያደርገው ሶሻል ፋብሪኩን እንበጥሰው ነው ያሉት። ስለዚህ አማራውን የሶሻል ፋብሪኩን ለመበተን ተሰባስቦ የሚኖርበትን አካባቢ መንደር የመበተን ስትራቴጂ ተከተሉ። እዚያው ከተማ ውስጥ የኦህዴድ ግን ይለያል። ኦህዴድ ሶሻል ፋብሪኩን ልበትነው አይደለም ያለው፣ መጠረግ አለበት ነው ያለው። ኤትኒክ ክሊንሲንግ ማለት እሱ ነው። ይኸውልህ በኢህአዴግ ጊዜ ከሲቪል ሰርቪስ ውስጥ በኃላፊነት ደረጃ ያሉ አካላት ላይ ማመጣጠን ለመፍጠር ተሞከረ። ባለሀብትን በተመለከተም ውሰድ፣ ምንም ጥርጥር የለውም። ኢፈርት የሚባል ድርጅት ቲፒኤልኤፍ አቁሟል፣ ጉልበታም አድርጎታል። ኢኮኖሚውን በብዛት የተቆጣጠረ ነው። ትክክል ነው። የትግራይ ተወላጅ የሆኑ ባለሀብቶች እንዲፈጠሩ አድርጓል። አዎ። የአማራ ተወላጅ ሆነው ከስርዓቱ ጋር ጸብ የሌላቸው ሀብታሞችም እንዲፈጠሩ አድርጓል። የኦሮሞ ተወላጅ ሆነው የምናምን የደቡብ ተወላጅ ኤቭሪዌር ሆኖ ከስርዓቱ ጋር የፖለቲካ ጥያቄ የማያነሳ በሙሉ ሀብታም ተደርጓል። ምን ትከራከራለህ? ይሄ እኮ ክርክር የሚገጥመው አይደለም። 1 2 3 ብለን መቁጠር እንችላለን። በሙሉ አሁን አለ የምትለው ሀብታም በደርግ ጊዜ የነበረ ሀብታም አይደለም። ከ500 ሺህ በላይ መቆጠብ አይችልም በደርግ ጊዜ። በሙሉ ሀብታም የምትለው አሁን ሚሊዮነር ነው ቢሊዮነር ነው ወዘተረፈ የምትለው በሙሉ የተፈጠረው በኢህአዴግ ዘመን ነው፣ ከየትኛውም ብሔር ቢሆን። ስለዚህ ፌር ነው ባትል እንኳን ከኦህዴድ ጋር አምጥተህ ለውድድር ልታቀርበው የምትችለው አይደለም። የኦህዴድ ጉዞ አደገኛ ነው። ኪ ፖይንቷ አዲስ አበባ በምንድን ነው ባይነኩላር በጣም የሚጠቀማት ልጅ ስላለት እዚህ ብሎኝ ነው ፈገግ ያልኩት። በባይነኩላር ይሄ ባጉሊ መነጽር አዲስ አበባን ተመለከታት ኦህዴድ። ስለዚህ ማድረግ የፈለገው ምንድን ነው? ከሲቪል ሰርቪሱ ከምናምኑ አማራውን ማጥራት ነው። ስለዚህ ምን አደረገ? ቀነሰ። ከስራ ሊወፍ እያላባረረ ምናምን አደረገ። ከዛስ ምን አደረገ? ከየቦታው ላይ እያመጣ የኔ በሚለው ብሔረሰብ አባላት ተካ። ሂዳውን አገር ፍቅር ቲያትር ቤቶችን እያቸው እንዴት እንደሆኑ ቲያትር ቤቶች አየህ፣ በሰበሩን ቦታ ሰበርናቸው አይደል ያለው። እና ቲያትር ቤቶቹን የሚያፈራርታቸው የአዲስ አበባ ባህል ምናምን አለ ተብሎ የአዲስ አበባ የሚባል ባህል አለና የአዲስ አበባን ባህል ለማጥፋት ነው ልትለኝ ነው? ቲያትር ቤቶች ከላይ እስከታች እየወደሙ እየጠፉ ያሉት በቲያትር ቤቶች ውስጥ ያለው እየተሰራ ያለው እንዲያድግ እየተደረገ ያለው ባህል አይወክለንም ብለው ስለሚያምኑና ይሄ ባህል የሰሜኑ ነው ብለው ስለሚያስቡ የሰሜኑን ባህል ያንጸባርቃሉ የሚባሉት በሙሉ እንዲጠፉ ለማድረግ ቲያትር ቤቶችን እንቆጣጠራቸው አሉ። እና የአማራ ሕዝብ የህልውና አደጋ 4 ኪሎ ላይ እንዴት እንደተቀበረና እንዴት አደገኛ ነገር እንዳለው ልትመለከት ትችላለህ። የአማራን የህልውና ትግል ከአዲስ አበባ ለመነጠል የሚደረግ እንቅስቃሴ በሙሉ ኃጢአት ነው፣ ወንጀል ነው። ሪያሊቲው አዲስ አበባ የጥቃት ማዕከል የሆነችው ሪያሊቲው አዲስ አበባ እንደ ጠላት የታየችው አማራውን ለማጥቃት ስለተፈለገ ነው፣ ሌላ ነገር አይደለም። ኦፍ ኮርስ የጉራጌው ማህበረሰብ አለ፣ ሌላው አለ፣ በንግዱ ላይ አለ፣ በምኑ ላይ አለ። አዎ ኦህዴዶች ያሰቡትን የሚድል ክላስ የመፍጠርና ኢኮኖሚውንም ምናምኑን የመቆጣጠር እንቅስቃሴ በዚያ ላይ እንቅፋት ይሆናሉ ብለው የሚያስቧቸውን ሁሉ ገለል እያደረጉ ነው። ትክክል። ግን እንደ ኢህአዴግ ዘመን ለኮምፓሪዝም እንዳታመጣው ከኢህአዴግ ጋር። የኢህአዴግ ዘመን አይደለም። ይኸውልህ በኢህአዴግ ዘመን እናመጣጥናለን ነው የሌሎቹን ቀደም ሲል ሀብት ፈጥረው አድገው የነበሩት ከኢህአዴግ የተሳሳተ ትንታኔ የሚነሳው ማለቴ ነው። ቀድሞ ፕሪቪሌጅ ስለነበራቸው ነው
ስለዚህ እነሱን ያዝ አድርገው ሌሎች ፕሪቪሌጅ ተሰጥቷቸው አፈርማቲቭ አክሽን በኢኮኖሚ ውስጥ ሰጥተን ማመጣጠን የምንችለው ሌሎቹን በተለይ በልዩ ሁኔታ በመደገፍ ነው በሚል ነው የመንግስት ባለሀብት የመፍጠር ያውም ብሔረሰብ ተኮር ባለሀብት የመፍጠር እንቅስቃሴ አድርጓል። እነዚህ እንደዛ አይደለም። እነዚህኞቹ የሌላ ብሔረሰብ ባለሀብቶች በሙሉ ሰርቫይቭ ማድረግ የለባቸውም ብለው ነው የሚያምኑት። ባለሀብት ብቻ አይደለም ነገርኩ እኮ ባህል ቱሪዝም ጋር ሄደው ምንድነው የቲያትር ቤቶችን ምናምን ቤቶችን የሚቆጣጠሩት ምንም ሌላ ዓላማ የለው። አጠቃላይ አገሪቷ ባህል እኛን አይሸትም፣ ጠረን ውስጥ እኛ የለንበትም የሚል ድምዳሜ ያላቸው። ኢትዮጵያ ይዛው የቆየችው ጠረን የማን ነው ሲባል የሰሜን ነው፣ የአቢሲኒያውያን ነው፣ በዋነኛነት የአማራ ነው፣ መጥፋት አለበት ብለው ወሰነው ነው እያደረጉ ያሉት። የኢትዮጵያ ጠረኗ ኦርቶዶክስ ሀገር ናት ሲልህ ነበር አይደል አብይ አህመድ? ኦርቶዶክስነትን ይመስላል። ስለዚህ መመታት አለበት፣ መጥፋት አለበት፣ መጠረግ አለባት ብሎ እየሰራልህ ነው። ቤተ ክርስቲያኗ ላይ ያነጣጠረ አደጋ የመጣው ለዛ ነው። እና አሁን ቀጠሮ ይዘውልሃል የኢቫንጀሊካል ቄሶች ስብሰባ ላይ ያደርጉ ስቴዲዮም ላይ ለአብይ ሊጸልዩ ማለት ነው። ይሄ የአብይ ፓስተር የምትለው በሙሉ የአብይ አህመድ ነቢያት የምትላቸው በሙሉ ይሄ በካራት የሚመታ ዘይት የሚሸጠው ከባንክ ቡክህን አምጣና 1 ሚሊዮን ገባ ምናምን ልልበል የሚል ምናምን በሙሉ አሁን ተሰብስቦ አዳነች አቤቤ በቀደም አቅጣጫ ሰጣል ነበር። ጸልዩልን ብላ ሰምተሃል አይደል? ጸልዩልን እንጂ አለች። እና በመንግስት ጥያቄ ነው ጸልዩልን ስለተባልን እንጸልይ ነው ብለው እንዲወጡ ነው በጓሮ የመከሩትን በአደባባይ ያመጣችሁ። ለኤልዛቤል ትጸልያለህ? ለሄሮድስ ስልጣኑ እንዲያራዝመውና ሕፃናት መሞታቸው እንዲቀጥል፣ ለፈርዖን የራሔል እንባ ከንቱ ቀርቶ እስራኤል በባርነት እንዲኖሩ ለማድረግ ለፈርዖን ጉልበት እንዲሰጠው ነው የምትጸልየው። የፈርዖንን ልብ እንዲሰብር የፈርዖንን ጉልበት እንዲያደቅና የሙሴ አሸናፊነት እንዲታወጅ ነው የምትጸልየው። ይኸውልህ በስቴዲየም ውስጥ የሚሰባሰበው ቄስና ምናምን ፓስተር የምትለው በሙሉ ግፈኝነት እንዲቀጥል የሚጮህ ነው። አንድ ቀን በዚች ሀገር ይሄን ያክል መከራ ሲዘንብ ያን ያህል ህዝብ ሲያልቅ በስቴዲየም በለው በየአዳራሽ ቢሆን እየተሰባሰበ አብይ አሸንፍ የኛ ሰው ቤተ መንግስቱን ይዞታል ሲል የነበረ አካል ነው። የግፍ ጽዋ ችርስ እያለ የሚጠጣ ቡድን ነው። በክርስቶስ ፊት ቆሜ እየጸለይኩ ነው ሊል የሚፈልገው። መሳቢያውን ክፈተው እሱ ውስጥ ባባለ እንትን አለ የዝንዬን መሳቢያ የዝንዬን ምናምን ሲሉ የነበሩ ነቢያት ነን የሚሉ ፓስተር ነን የሚሉ ናቸው የሚሰባሰቡት። አትፍራ ዝም ብለህ ፍጀው ጨርሰው ሲሉት የነበሩ ከለማ ወዲህ ለአንተ የሚሆን የለም ማንንም አትመን ጥረገው እንደፈለግ የመጽዳት ጊዜ ነው የመጠረግ ጊዜ ነው እያሉ ጥረግ ያሉት 1 ሚሊዮን ህዝብ ሲያልቅ የጌታ ፈቃድ ነው እየጠረገው እያጸዳት ነው ምድሪቷን ብለው የሚሉ ከግፈኛ ጋር የሚተባበሩ በሞታችን ላይ አስከሬን ላይ ችግኝ ተክላለሁ የሚልን ገዢ በርታና እየገደልክ ችግኝ ተከልበት የሚሉ የሰው ክብር ያልገባቸው መገለጫቸው ጭካኔ የሆነ የኛ ዘመን መጥቷል ብለው የሚያስቡት በኦርቶዶክስ ፍርሰት ላይ ነው ብለው የሚያስቡ አካላት እስልምናውን ይፈጅልናል ብለው የሚያስቡ ያጠፋልናል ብለው የሚያስቡ አካላት በዙሪያው ከበዋል። ሁሉም እያልን አይደለም። እኛ ጋር ሄስቲ ጀነራላይዜሽን የለም፣ ሁሌም እንነግራችኋለን። ነገር ግን ይሄ ጠንቋይ ስርማሽና ቅጠልባሽ ተሰባስቦ እጸልያለሁ ሲል ከዛ ጋር የማይተባበሩ ንጹሃን የኢቫንጀሊካል ቄሶች አሉ። ንጹሃን ራሳቸውን አገልጋይ አድርገው ለመንፈሳዊ ላመኑበት መንፈሳዊነት የሰጡ አሉ። ከአብይ አህመድ ግፈኝነት ጋር መተባበር ኃጢአት ነው ወንጀል ነው ብለው የሚያምኑ አሉ። ከወንጀለኛ ጋር የማይተባበሩ እነሱን አይመለከትም። እየታገሉት ያሉ አሉ። በውጭም በውስጥም ልክ አይደለም እያሉ ያሉ አሉ። ከግፈኛ ጋር እንተባበርም ያሉ አሉ። እነሱን አይመለከትም። ነገር ግን 1 ሚሊዮን ህዝብ ሲያልቅ ግፋ በለው አብረው ሆነው ሆይ ሆይ ሲሉ የነበሩ አካላት ምርጫ ከመደረጉ በፊት ጌታ ነገረኝ ምርጫውን አብይ አህመድ ቱዲኬዳ ይመራል እያሉ የሚያወጡ አገሪቷ ውስጥ ህግ እንዳይሰራ ያደረጉ ስርዓት አልበኞች በኢትዮጵያ ህዝብ የሚቀልዱ የኢትዮጵያ ህዝብ አብይ አህመድ ለምርጫ አዘጋጅቻለሁ ብሎ ካርድ አውጣ በሚልበት ሰዓት በያዳራሹ ደግሞ የአብይ ነቢያቶች አብይ በቀጣዩ 2 10 ዓመታት እሱ ነው የሚመራው ጌታ ነገረኝ ብሎ በያዳራሹ ሰብስቦ ሲያስጓራ የሚውላል ጋኔ እንደያዘው ሰው። አሁን ደግሞ እንደ ስፓይደርማን ጣራ ለጣራ ሁላ መዝለል ጀምረዋል። አባዬ መንፈስ የሚያስጓራቸው ምናምን የሚላቸው አካላት እነዚህ ተሰብስበው ስታዲየም እንዘላለን ይላል። ስታዲየም በመዝለል የሚቀይረው ነገር የለም። ኢትስ ኤ ማተር ኦፍ ታይም። ከግፈኛ ጋር የተባበረ ቄስ ይሁን ጳጳስ ይሁን ምናምን ይሁን ለማንም አልተመለስንም። ለማንም የኛውን አባቶች ጳጳሳት
የአብይ አህመድን ግፈኛ አገዛዝ ሲተባበሩ ባለሻኛ ብለናቸዋል። ያው እንደ ስፓይደርማን ግርግዳ ለግርግዳ እየሮጥክ በሃይማኖት ስም ብትከለል ጉዳያችን አይደለም። ሪያሊቲውን ይዘን ፊት ለፊት ነው የምንመጣው። ሰው በስቴዲዮም እሰበሰባለሁ የሚለው ግፈኛው ነው። ከግፈኛ ጋር የምትተባበር ተሰብስበ መጮህ ትችላለህ፣ መብት ነው፣ አይገርመንም። ይኸውልህ በአንድ ጊዜ ተሰባስቦ እኮ የሰናወር ግንብን አቁመን እዛ ላይ ተንጠላጥለን እኮ ስላሴን እንወጋለን ብሎ እኮ የተባበረ ህዝብ የነበረበት ጊዜ ነው። እና የግፍ ጽዋ እየሞላ ሲፈስ ዝም ብለህ ትከታተላለህ ማለት አይደለም። አዲስ አበባ ጋር ያለሁት ውሌን አረሳው። ከግፈኛ ጋር ቢተባበሩት ጋር እንዳትተባበር ነው። አብይ እና ስርዓቱ አዲስ አበባ ላይ የሚያደርጉት አደገኛ እንቅስቃሴ ይኸውልህ አዲስ አበባ ላይ ይዛ ማለት እኔ አዲስ አበባ ተወልጄ ያደግኩ ነኝ። የአዲስ አበባ ህዝብ ፔን፣ የአዲስ አበባ ህዝብ ስነ ልቦና ኗኗር የተወለድኩበት ያደግኩበት የኖርኩበት የአዲስ አበባ ልጅ ነኝ። የአዲስ አበባ ልጅነቴ ግን ተለይቶ አዲስ አበባ ውስጥ የአማራ ህዝብ የግፍ ሰለባ መሆኑን እንድክድ የሚያደርገኝ ከሆነ ይቅርብ። የአዲስ አበባነቴ አንዱ መገለጫ የአዲስ አበባን ህልውናዋን እያጣች ያለችው በሚካሄድባት ጸረ አማራ እንቅስቃሴ በ4 ኪሎ ስለሚካሄድባት ነው። ነፍጠኛን በሰበረን ቦታ ሰበር ነው ያለው የካሳንቺስ ልጅ እያለ እንዳልሆነ ትረዳለህ መቼም። የቂርቆስ ልጅ እያለ እንዳልሆነ የሳሪስ የመካኒሳ ምናምን ልጅ እያለ አይደለም ያለው። አየሁ ምን እያለ ነው? ነፍጠኛ ነህ እያለ ነው ያለው። ምንነትህን ነው ማጥቃት የፈለገው? አማራነትህን ነው ማጥቃት የፈለገው። አዲስ አበባ ውስጥ ተወልደህ አማራ ነው አይደለም። መታወቂያህን ስታይ እናትህ ማን ናት? አባትህ ማን ነው? የአባትህ አባት አያት ቅድመ አያት ሁላ መጠየቅ ጀምረዋል። ሩትህን በቃ እናጠናለን እያሉ ምንድን ነው የሚፈልጉት? ጎሳ መጣ ጠራልህ እኮ አብይ አህመድ የእንትና ጎሳ የከሌ ጎሳ። ከዛስ አዲስ አበባ ውስጥ ከፍተኛ የምናምን ብሔር ጠል ነው አለ አይደለም። ከፍተኛ አዲስ አበባ ውስጥ እኔ ቆረቆርላታለሁ የሚለው ብሔር ጠርቶ ይሄን ብሔር ጠል ህዝብ ከፍተኛ የሆነ ቁጥር ያለው ሰው አለ አለ። እሷን ያዛ ጫፏን ያዛትና ከፍተኛ ጥላቻ ያለው ህዝብ ብሎ ከጠራ በኋላ አብይ አህመድ 4 ኪሎ ቁጭ ብሎ የሚመራውን መንግስት የማን መንግስት ነው ብሎ ነገረ። መንግስት የተነካ ብለው አለ። ከየት መጡ አለ? ከለገጣፎ ከቡራዮ ከምናምን አለ። ማን ብሔር አይደል የጠራለህ? ሰው አዲስ አበባ ላይ ከለገጣፎ ከቡራዮ ሊያስጥሉት የሚመጡት አዲስ አበባ ላይ እነማን አሉ ብሎ ስላሰበ የሰበርነው ነፍጠኛ ያለህ ማለት ነው። ሰው የአማራ ህዝብ የለውና ትግልን ነጥለህ አይ የአማራ ህዝብ የለውና ትግል ከአዲስ አበባ ለይተን አደራጅተን ምናምን ገለመሌ ይኸውልህ ሞቅ በይ ዙረሽ መጣሽ። ከትግሉ ሜዳ ላይ ተለቃቅመው ዲሲ ካሉ የተወሰኑ አካላት ጋር ሲመካከሩ የባዕዴን 5ኛው ረድፍ ከዩጋንዳ ዲሲ 4 ኪሎ ተቀጣጥሎ ሲሰራ የነበረ ግሩፕ ከትግሉ ሜዳ ፋኖ የሚባሉና ምናምንን ኮሚኒኬት አድርጎ እያስከዳ ለኦህዴድ ሲሰጥ የነበረ አካል አሁን ደግሞ በዚህ በኩል ዙሮ መጥቶ የአዲስ አበባን እንቅስቃሴ የአዲስ አበባን ህዝብ ጥያቄና ትግል ከአማራ ህዝብ የለውና ትግል እንነጥለው ብሎ ሊያሰር ደግሞ ብድግ አለ ማለት ነው። አየው ጎጃም ላይ አንጃ ተፈለገ፣ ጠፋ። አፋብን ተመሰረተ። የአማራ ህዝብ አንድ ሆነ። አንድ ሲሆን ቀንዳቸው የቆመ ተነሱ። እንዴት አማራው አንድ ሆነ? ጎንደር ላይ አንጃ ፈለጉ፣ አጡ። ጎጃም ላይ አንጃ ተፈለገ፣ ጠፋ። እናውቃለን እነማን አንጃ ፍለጋ እየሰሩ እንደነበረ። ሸዋ ላይ አንጃ ተፈለገ፣ ጠፋ። አንጃ ጠፋ። ሲጠፋ ያ ጎንደር፣ ጎጃም፣ ሸዋ፣ ወሎ እያለ አንጃ እየፈለገ የአማራ ህዝብ ወደ አንድ እንዳይመጣ ሲሰራ የነበረ ገንዘብ ባለበት ሁላ የሚሰባሰብ ቀበኛ ፊቱን ዞር ብሎ አዲስ አበባን ምናምን እንክበብና አዲስ አበባን አደራጅ አይ አማራ ትግል መስመሩ ሌላ ምናምን እየሆነ የናሁ ሰናይ ደም የጸናበት ምድር ነው። ይህንን ማወቅ አለበት። ጎንደር ያፈለቀችው የቴዎድሮስ ልጅ ናሁ ሰናይ ከናሁ ሰናይ የበለጠ የአዲስ አበባ ምልክት ነኝ ልትል አትችልም። አዳነች አቤቤ ነው አሁን የምትገዛው እኮ
አዲስ አበባ እነ ዣንጥራር ናቸው እኮ መሪ ሆነው ለዓመታት ምናምን የቆዩበት። የአዲስ አበባ ሕዝብ ማን እንደሚያዋጣው አውቆ እየመጡ ነው እያለ ሲዘምር የተጨነቀው ኦህዴድ ነበረ። ለካ ውስጣችን ሆናችሁ ትጨነቁ ነበር። ለካ አብራችሁን ሆናችሁ የአዲስ አበባ ሕዝብ እየመጡ ነው እያለ ሲዘምር ይጨንቃችሁ ነበረ። ለካ አብራችሁን ሆናችሁ በትግላችን ላይ ታሴሩ ነበረ። ለካ ቅንነታችንን ለትግሉ ያለንን ስስልብ አድቫንቴጅ አድርጋችሁት ነበረ። መዘዛችሁና መጣችሁ። አሁን ሊለይ ነው። አሁን አደባባይ ልትወጡ ነው። አሁን የተደበቀ ማንነታችሁ ሊገለጥ ነው። አይቻልም፣ አይቻልም። በነገራችን ላይ አፋብን ተመሰረተ፣ የአማራ ሕዝብ ትግል አንድ ሆነ ሲባል ከኦህዴድ በላይ የጨነቃቸው አካላት ራሳቸውን ልዩ የኢትዮጵያ ወኪል አድርገው የአማራን ሕዝብ በኢትዮጵያዊነት ሊጠራጠሩት